ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። አሜሪካ በኤርትራ የሚገኘውን ኤምባሲዋን ለመዝጋት መዘጋጀቷን ተሰምቷል። አሜሪካ በኤርትራ የሚገኙ ኤምባሲዋን ጨምራ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መሆኑን ተገልጿል። የትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከነዚህም ውስጥ ኤርትራ አንዷ ናት። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያና በደቡብ ሱዳን የሚገኙ መሆናቸውን ለማወቅ ተችሏል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝን ስትተች ቆይታለች። ይህም የሁለት ሀገራትን ግንኙነት አቀዛቅዞት ቆይተዋል። ለውጭ የእርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን ዩኤስኤይድን ከሀገሯ እንዲወጣ ማድረጓ ይታወሳል። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጠዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻልን አሳይቶ ነበር። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማሰማራት ከኢትዮጵያ መንግስት ጎን ሆኗ በትግራይ ውስጥ በተካሄደው ደም አፍሳሽ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፋ በኤርትራ ባለስልጣናትና ተቋማት ላይ ማዕቀብ ጥላለች። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለት ሀገራት ግንኙነት በርቀት ወይም በሶስተኛ ወገን እንዲሆን ይደረጋል። በተጨማሪም ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው። ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳንና በካሜሩን ዱዋላ የሚገኙ ናቸው። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮዎች በማዋሃድ መጠናቸውን የመቀነስም ሀሳብ አለ። በተጨማሪም ሰነዱ ከፍተኛ ወጪ በማስወጣት የተመደበባቸው ናቸው ያላቸውን በሞቃዲሾ፣ ሶማሊያና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሀሳብ መቅረቡን አመልክቷል። ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣሙም ያሏቸውን ተቋማት በመዝጋትና እርዳታቸውን በማቋረጥ ላይ ይገኛል። በዚህም የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰው እንደሚቀነስ ሮይተርስ የተመለከተውን የመስሪያ ቤቱን ሰነድ ጠቅሶ አመልክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎችን የመዝጋት ሀሳብ እንዳለ ይዘጋሉ ከተባሉት የአሜሪካ የዲፕሎማቲክ ተቋማት መካከል 10 ኤምባሲዎች ሲሆኑ የተቀሩት ቆንስላዎች መሆናቸውን ታውቀዋል። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለሀገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት ስር እንዲካተት የተወሰነበት ግዙፍ የዓለማችን የእርዳታ ተቋም ዩኤስኤይድ በዓለም ዙሪያ የነበሩትን ከ5000 በላይ ፕሮግራሞችን በመዝጋት በሺዎች የሚቆጠሩ ሰራተኞችን ማሰናበቱ ይታወቃል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።